የተለያዩ ዘለፎችን ለመናገር የወጡ ሰዎችን ተመለከትኩኝ። የኔ ተወዳጆች እባካችሁን አትቸኩሉ። ስሜት ያቱን የሆነ አንድ ነገር አታክ ልታረጉ ስትሞክሩ ፈለገን ነው አታክ መናረገው ወይስ የቤተክርስቲያንን ትምህርት የሚለውን ቀድማችሁ በደንብ አድርጋችሁ ወስኑበት። ቢቻል የተወሰኑ ነገሮችን እንደው አገላብጣችሁ ብታነቡም ጥሩ ነው። በዚህ አጋጣሚ ለሄሉና ለሳምሪና ዘገብርኤል የተወሰኑ መልእክቶችን ላስተላልፍ፣ ለሁለቱ ብቻ። በመጀመሪያ ሄሉም እጅግ በጣም የምንወዳት እጅግ በጣም ጠንካራ የሆነች እህት ነች። በጣም በነገራችን ላይ በሰው ቁስል እንጨት መስደድ በጣም ከባድ ነገር ነው። በሄሉ ቦታ ማንም ሰው ስላልሆነ በሄሉ ላይ ማንም መፍረድ አይችልም። እህታችን ግን በመከፋት በጣም ብዙ የሆነችው ነገር እንዳለ እናውቃለን። ነው ሳምሪና ዘገብርኤልም ታስታውሳላችሁ፣ መታ ነበረ ረፍታታ የተለያዩ መጥፎ የሆኑ ቪዲዮችን ትሰራ ነበረ። እግዚአብሔር ይመስገን ለተወሰኑ ቀናትም ቢሆን በዝማሬ እግዚአብሔርን ስታመሰግነው ተመልክተናል። ከዚህ በላይ ትልቅ ድል የለም። ምክንያቱም ሕፃን ልጅ ከእናቱ ማህፀን ሲወጣ ክርስቲያኖች በአንድ ጊዜ አባባ እማማ ብሎ እናት አባቱን አይጠራም። ሳምሪና ዘገብርኤልም ሄለን ተወዳጅም ሁለቱም በመንፈስ ለኛ ሕፃናቶች ናቸው። ገና ቅርብ ጊዜ ከአብርሃ ከመንፈስ ቅዱስ የተወለዱ ገና ሕፃናት ናቸው። ዳዴ ሊሉ ሞክረው ሊወርቁ ይችላሉ። ወደ እናቶቻቸው ለመቅረብ ብለው ተነስተው መልሰው ሊወርቁ ይችላሉ። ክርስቲያኖች ይሄ በሕፃን ልጅ የተለመደ ነው። በአንድ ጊዜ ከኛ እኩል ይሩጡ አይባል። አንዳንዶቻችሁ እነሱም ላይ ለመፍረድ ስትሞክሩ ተመልክቻለሁ። እናንተ ያላችሁበት የመንፈሳዊ ምናልባት የተጋሉ አቅም ያደገ ሊሆን ይችላል። ክርስቲያኖች ሄሉ ተወዳጅና ሳምሪና ዘገብርኤል ከኛ እኩል እንደው እኩል መራመድ ይጀምሩ እኩል ከኛ እኩል ይሩጡ አይባልም። ገና በመንፈስ ሕፃናት ናቸው። በመንፈስ ሕፃናት ናቸው። እነዚህ በመንፈስ ሕፃናት የሆኑ ገና ቅርብ ጊዜ ከአብርሃ ከመንፈስ ቅዱስ የተወለዱ እነዚህ የምንወዳቸው እህቶቻችን በመንፈስ ጠንካራ ስላልሆኑ በጣም ብዙዎች ባደረጉት ነገር እንዲጸጸቱ ወደ እውነተኛው መንገድ ለመቅረብ ያደረጉትን ጉዞ ለመተቸት ለመዝለፍ ሞክረው አስከፍቷቸዋል። ሁለት እህቶቻችንን በእውነት እግዚአብሔር አምላክ አሁንም ጭንቀታቸውን ያቀልልን፣ ከክፉ ነገር ሁሉ እርሱ ይከልልልን። አሁንም እንዲበረቱ ሁላችሁም ክርስቲያኖች ጸሎት አድርጉላቸው። ለሁለቱ ግን የሆኑ መልእክትን ላሰላችሁ። የማርያም ዘነይንን ታሪክ ራሱ ልንገራችሁ። ሳምሪና ሄሉዬ የማርያም ዘነይንን አንድ አሁን ያልተናገርኩትን አንድ ታሪኳን ልንገራችሁ። ማርያም ዘነይን ከዚህ ቀደም እንዳልኳችሁ በጣም ከባድ ህይወት የነበራት ሴት ነች። በጣም ከባድ ሁለንተናዋን ተመለከተች፣ ተጸጸተች። ሄሉ ልክ አንቺ ወደ ክርስቶስ ልትቀርቢ ስትይ፣ ሳምሪ አንቺ ወደ ክርስቶስ ልትቀርቢ ስትይ ያለቀሳችሁትን ለቅሶ አይነት ለቅሶን አለቀሰች ማርያም ዘነይን። እንደውም ከዛ እጥፍ የሆነ ለቅሶ፣ ከዛ እጥፍ የሆነ እንባን አለቀሱ። ማርያም ዘነይን ካለቀሰች በኋላ አንድ ነገር አሰበች። ሽቶ ገዝታ ወደ ክርስቶስ ዘንድ ቀርባ በእግሮቹ ስር ተደፍታ እያለቀሰች እግሮቹን በእንባዋ አጥባ ሽቶ ልታርከፈክፍለት አሰበች። ይህንን አስባ ወደ ሽቶ ነጋዴ ዘንድ ስትቀርብ ያ ሽቶ ነጋዴ በቀድሞ ህይወቷ ነበር የሚያውቃት። ሳምሪና ሄሉ በደንብ አድርጋችሁ አዳምጡ። ያ ሽቶ ነጋዴ የሚያውቃት በቀድሞ ህይወቷ ነው። በሱ አስተሳሰብ ማርያም ዘነይን ልትለወጥ የምትችል ሴት አይደለችም። ማርያም ዘነይን እንኳን ተለውጣ የእሷ ህይወት ብዙዎችን የሚያስተምር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም የቅድስናን ህይወት ገንዘብ የምታደርግ ሴት ልትሆን ይቀርና ከቀድሞ ህይወቷ መላቀቅ የማትችል ደካማ እና የቆሸሸች ሴት ሆና ነበር የምትታየው ለዛ ሰው። እና ሽቶ ልትገዛ ወደ እሱ ዘንድ ስትቀርብ ያ ሰው ቀለደባት። በደንብ አድርጋችሁ አዳምጡኝ ጋይስ። ያ ሰው ቀለደባት። ማርያም ከምትወጃቸው ወንዶች መካከል አንዱ ሞተ እንዲህ ብሎ ቀለደባት። አያችሁ፣ መጸጸቷን እንኳን ማንባቷን እንኳን ተመልክቶ አላዘነላትም። ሳምሪ ሄሉ የናንተን መጸጸት ግድ የማይላቸው ብዙ ሰዎች አሉ። የናንተ የልባችሁ መሰበር ምንም ደንታ የማይሰጣቸው ክርስቲያን መስለው ኦርቶዶክስ መስለው ኦርቶዶክስም ጭምር ሆነው ኦርቶዶክስ መስሎ አይደለም የምላችሁ ኦርቶዶክስም ጭምር ሆነው በቀድሞ ህይወታችሁ እናንተን ሊተቹ የሚሞክሩ ብዙ ሰዎች አሉ። ልክ እንደዚህ ሽቶ ነጋዴ በጣም ብዙ ሰዎች። ማርያም ዘነይን ያ ሰው ቀለደባት። በጣም ይደንቅ መልስ መለሰችለት። ሳምሪ
ሄሉዬ ሁለታችሁም እንዲህ አይነቱን ጥንካሬ እንዲኖራችሁ አብዝቼ ጸልያለሁ። እንዲህ አይነቱ ጥንካሬ እንዲኖራችሁ ደግሞ በጣም 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 እፈልጋለሁ። በዛች ሴት ላይ በማርያም ዘነይል ላይ ያ ሰው ቀለደባት። አያችሁ ማልቀሷን ማንባቷንስ እንኳን እንደው ምናልባት ተከፍታ ይሆናል እንኳን ብሎ አላለፋትም። ቀለደባት። ልቧ እንኳን ተሰብሮ ማርያም ከምትወጃቸው ወንዶች መካከል አንዱ ሞቷል እንዲህ አላት። የዚህን ጊዜ ማርያም ዘነይን የሚደንቅ ምላሽ መለሰችለት። አዎ እጅግ በጣም ከምወዳቸው አብልጬም ትልቅ ቦታ ከመሰጣቸው መካከል አንዱ ዛሬ ሞቷል፣ እርሱም ኃጢአቴ ነው፣ አሁን ልቀብረው እየሄድኩ ነው አለች። በዙሪያችሁ ልትለወጡ ስትሉ ልክ እንደዚህ የማትጠብቋቸው ሰዎች መጥተው ልባችሁን ክትክት አድርገው ለመስበር ይፈልጋሉ። ልባችሁን ልትለወጡ ስትሉ ወደ ክርስቶስ እቅፍ ልትቀርቡ ስትሉ ሰይጣን አንደበት አውጥቶ እናንተ ሊናገር ስለማይችል አንደበት ያደረጋቸው ብዙ ሰዎች ይነሳሉ። በውስጥ መስመር ይጽፉላቸዋል። አንቺን ብሎ እንደዚህ አንቺን ብሎ ክርስቲያን አናቅሽም እንዴ? አንቺ እኮ ከዚህ በፊት እንዲህ አይነት ያደረግሽ ሰው ነሽ ሊሉ ይሞክራሉ። ክርስቲያኖች ይሄ መልእክት ለሄሉና ለሳምሪ ብቻ አይደለም፣ ለሁላችሁም ክርስቶስ የረሳላችሁን ኃጢአት ሰው አስታወሰው አላስታወሰው እባካችሁ ዴንታ አትስጡት። እባካችሁ ስለ መድኃኒዓለም ኃጢአታችንን አጥቦ ሊያነጻ የሚችለው ማን ብቻ ነው? ክርስቶስ። ክርስቶስ አጥቦ ያነጻውን ኃጢአት ሰው አስታወሰው አላስታወሰው እባካችሁ ዴንታ አትስጡት፣ ቦታ አትስጡት። ክርስቲያኖች የሰላሙ ንጉስ፣ የጌቶች ጌታ፣ የአምላኮች አምላክ፣ የንጉሶች ንጉስ የሆነው ክርስቶስ ብቻ ይርሳልን ኃጢአታችንን። እርሱ ብቻ ይቅር ይበለን። መሐሪ ነው እርሱ። ነጋሪ የማይፈልግ ከሳሽ የማይፈልግ ያደረግነውን የሚያቅ ኃጢአትን ስንሰራ እንኳ በብርሃን አይኖቹ የሚመለከተን አምላክ እርሱ ይቅር ይበለን እንጂ ሰው አስታወሰው አላስታወሰው፣ ሰው መጥቶ በውስጥ የቀድሞ ህይወታችሁን ዘራው አልዘራው ቦታ አትስጡት፣ ቦታ አትስጡት። እንደ ማርያም ዘነይን ቆፍጣና ሁኑ እህቶች። በቀድሞ ማንነታችሁ ሊዘልፏችሁ የሚመክሩ ሰዎችን በፍጹም ቦታ እንዳሰጧቸው፣ በፍጹም እንዳታለቅሱላቸው። ወንድሞች እንዳታለቅሱላቸው። ይሄ ለነሱ ትልቅ ድል ነው። ዝም በሉ። አስታውሱ፣ ሰው በቀድሞ ማንነታችሁ ሊዘልፋችሁ ባልሰራችሁትም ነገር ያለ ስም ሲሰጣችሁ ዝም በሉ። እናንተ ዝም ስትሉ እግዚአብሔር እመኑኝ ስለናንተ ይናገራል። አለቀ። ማንባት አይጠበቅም። ሰው ማንንም ተረድቶ አያውቅም። እዚህ ላይቭ ላይ መታችሁ የሆነ ነገር ስትናገሩ ሰው እንዲረዳችሁ አይደለም። ክርስቲያኖች የናንተ ህይወት የእግዚአብሔር ትምህርት ቤት ሆኖ ሌሎች ይማሩበት ዘንድ እንጂ እዚህ ላይቭ ላይ የሚሰበሰብ 2000 ይሁን 8000 ሰውም ለናንተ መፍትሄ ሊሆናችሁ አይችልም። መፍትሄያችሁ አምላካችሁ መድኃኒታችሁ ክርስቶስ ኢየሱስ ብቻ ነው። አለቀ። ከዛ ውጪ ሰው ለማንም መፍትሄ ሆነ። በውስጥ መስመር ሰዎች መጥተው የቀድሞ ህይወታችሁን እያነሱ አንቺ እኮ ማለት እንደዚህ ነሽ አናቅሽም እንዴ አንተ እኮ ማለት እኮ በቀደመ ህይወት እኮ እንዲህ አይነት ሰው ደግሞ ከመጀመሩ ነው ደግሞ አንተ ነጠላ ለባሽ የምትሆነው እያለ ሰው የሚያሳውሳችሁ ከሆነ ቦታ እንዳሰጡት፣ ክርስቲያኖች ቦታ እንዳሰጡት ዝም በሉ። አለቀ። ዝምታ ጠላትን ያረዳል። ዝምታ ጠላታችሁን ያሸንፋል። ዝምታ እያንዳንዱ እናንተን ሲመለከት ራሱን የሚያዞረውን አረፋ የሚደፍቀውን ሁሉ ያንበረክክላችኋል። ምክንያቱም እናንተ ዝም ስትሉ እግዚአብሔር ስለእናንተ ይናገራል። አለቀ አለቀ። እንኳን በሰራችሁት ነገር ባልሰራችሁት ነገር እንኳን ሰው ቢሳለቅ ቦታ እንዳሰጡት። ሰውን ለመለማመጥ የምትሞክሩ ከሆነ የኔ ተወዳጆች እኔ በጣም ከባድ ነው የሚሆነው ህይወታችሁ። እውነቴን ነው የምላችሁ፣ በጣም ከባድ ነው የሚሆነው። በምንም ተአምር ለሰው ቦታ እንዳሰጡ፣ እንደ ሎጥ ሚስት ወደኋላ እንዳትመለከቱ። የሎጥ ሚስት የጨዋ ሐውልት ሆና የቀረችው ወደኋላ ዞራ ተመልከታ ነው። ወደኋላ ዞራ ተመልከታ። በውስጣችሁ እሳይ በሏችሁ። በቀድሞ ህይወት ተሰርቅ የነበርከው ወንድሜ ወደ ኦርቶዶክስ መልካም ወጣት መጥተ በቀድሞ ህይወት ዘርፍ ነበር፣ እቅም ነበር፣ አጨስ ነበር፣ እግዚአብሔር ይመስገን አሁን ግን በቃ ለመመለስ እፈልጋለሁ ብለህ ስትናገር
በመመለስህ ሊደሰቱ ሲገባቸው ፈንታ መጽሐፍ እኮ ሲናገር ምንድነው የሚለው? በአንድ ኃጥእ መመለስ እንኳን ምድራውያን ይቅርና የሰማይ መላእክቶች እንኳን ደስ ይላቸዋል። በአንተ መመለስ በአንቺ መመለስ የማይደሰት አካል ካለ ይሄ ከክርስቶስ ኢየሱስ ወገን አይደለም። በውስጣችሁ እሰይ በሉት። እሰይ አንተ ሱሰኛ አልነበርክ እንዲህ ሲል እሰይ በለው። በውስጥ በቃ ራስን ማሳመን። አንተ ጫት ቃሚ አልነበርክ እንዲህ ሲል እሰይ በለው። እህቴ አንቺ ትሰሲኝ አልነበር እንዴ? አንቺ የወንዶች መጫወቻ አልነበርሽ እንዴ ድሮ ሲልሽ እሰይ በዩ። ምክንያቱም ክርስቶስ ዛሬ አዲስ ማንነትን ሰጥቶሻል። እንዴ ዓለማትን ከፈጠረው ከክርስቶስ ኢየሱስ ጋር ሆናችሁ እታች ወርዳችሁ ከአንድ መደርተኛ ጋር እባካችሁን ጊዜያችሁን አታባክኑ። በቃ እሰይ። እንደውም እንደዚህ አይነት ትችት ሲበዛባችሁ የአካውንት ይሄ ሳሪና የፈለገ ብስሪ ነኝ የልደት ምናምን የሚለውን አካውንታችሁን ትቀይሩትና እሰይ በሉት። አካውንታችሁ እውነቴን ቁም ነገር አካውንታችሁን ያው ፕሮፋይሉንም ስሙንም ትቀይሩትና እሰይ በሉት። ገና ሲገባ እሰይ ነው። በቃ አለቀ። ቦታ መስጠት አያስፈልግም ለእንደዚህ ነገር። ክርስቲያኖች በእንዲህ አይነት ጉዳይ እንዳትደራደሩ። የሎጥ ሚስት የጨው ሐውልት ሆና የቀረችው የኋላዋን ተመልክታ ነው። ሰው ስለናንተ የሚያወራ ከሆነ ሰው ስለናንተ እሷ እኮ ማለት እንዲህ ናት፣ እሷ እኮ ማለት ምንኛ እናቃታለን ምናምን እያለ ሰው ስለናንተ የሚያወራ ከሆነ እመኑን ከናንተ ኋላ ነው። አለቀ። ከናንተ እኩል እየተራመደ ያለ ሰው ስለናንተ ያወራል። ስለናንተ የሚያወራ ሰው ከናንተ ኋላ ነው ያለው። በቃ ቦታ ትስጡት። እንድትወዱት ወዳጃችሁ ከሆነ እግዚአብሔር ማስተዋሉን፣ ጥበቡን፣ ልቦናውን እንዲሰጠው ጸልዩለት። ከዛ ውጪ ግን ማስተዋሉም ጥበቡም ተሰጥቶት አሁንም ስለናንተ የሚያወራ ከሆነ ግን አልፋችሁት መሄድ። ደጋግመን ብዙ ጊዜ ብለናል። ግመሎች ይሄዳሉ፣ ውሾች ደግሞ ምን ይላሉ? የኔ ተወዳጆች ይጮሃሉ። እኔ አሁን ማንንም ውሻ ብዬ እየሰደብኩ አይደለም። ስነ ስርዓት ያዙ። አባባሉ ግን ሲተረጎም ግመሎች ይሄዳሉ፣ ውሾች ይጮሃሉ የሚባል ነገር አለ። እናንተ ክርስቶስን የሚያክል ውድ ዕቃ የተሸከማችሁ ክርስቲያኖች ናችሁ። ክርስቶስን ይዛችሁ ስትጓዙ ብዙ ውሻ ይጮሃል በየመንደሩ። ግመሎች ይኸውላችሁ በበረሃ ሲሄዱ በጣም ውድ የሆኑ ሽቱ፣ በጣም ውድ የሆኑ ማዕድናት፣ በጣም ውድ የሆኑ ዕቃዎችን ይዘው ነው የሚጓዙት። የመጨረሻ ረካሽ የሚባል ነገር ቢይዙ ግመሎች ጨው ነው የሚይዙት። ኦኬ፣ ዓለምን ሁሉ የሚያጣፍጥ ጨው ማለት ነው። ግመሎች ያንን ይዘው ሲሄዱ በየመንደሩ የሚገጥሟቸው ውሾች በአጠቃላይ ይጮሃሉ። በየመንደሩ ግመሎች መልስ አይሰጡም። ብራዘር ቀጻት ብለው ነው የሚጓዙት። እህቴ አንቺ ወደ ክርስቶስ መጓዝን ስትጀምሪ፣ ራስሽን ወደ ክርስቶስ ስታቀርቢ የሚጮህ ውሻ ካለ መልስ እንዳሰጩ አለቀ። ውሻ ዝም ብሎ መጮህ ልማዱን መጮህ አያስፈልግም። እናንተም ዞራችሁ ውው እንዳትሉ ስለ መድኃኒዓለም እንደ ግመል ጸጥ ብላችሁ ተጓዙ ወደፊት። ውድ የሆነ ዕቃ የያዛችሁ ስለሆናችሁ ማለት ነው። ያም ውድ የሆነው ዕቃ ደግሞ በሕይወታችን የነገሰው ክርስቶስ ኢየሱስ ነው። የቤተ ክርስቲያናችን ራስ ክርስቶስ ኢየሱስ ነው። የእምነታችን ጀማሪና ፈጻሚ የሆነው ክርስቶስ ኢየሱስ ነው። ስለዚህ ቦታ እንዳሰጡት። ነገ ከነገ ወዲያ እኛ ጋር መጣችሁ የቀድሞ ሕይወታችሁን ተናግራችሁ ራሳችሁን ወደ ክርስቶስ ማቅረብ እንፈልጋለን፣ በቃ የቀድሞ ሕይወት ይበቃናል፣ በንስሐ ሕይወት መመላለስ እንፈልጋለን ስትሉ ሰይጣን አይተኛላችሁ። እንዴ እንዳታስቡ እንደዛ። እነ ሳምሪ እነ ሄሉ እንደዛ እንዳታስቡ። ወደ ክርስቶስ መቅረብ ስለፈለጋችሁ አልጋው ሁሉ እንደው ምቹም ይሁን መንገድ ሁሉ አልጋ ባልጋ የሚሆን አይምሰላችሁ። የበለጠ ሾና ሜልኬላ ይበዛዋል፣ የበለጠ ፈተና ይበዛዋል። ስለዚህ እንደ ክርስቲያን ልትጠነክሩ ይገባል። ግን ያንን ጥንካሬ ዛሬ ከእናንተ ኤክስፔክት አናደርግም። ምክንያቱም በመንፈስ ገና ህፃናት የሆኑ እህቶች ወንድሞቻችን ናቸው። ክርስቲያኖች እናንተም ልታበረታቸው ይገባል። ሌላው የመጨረሻው ደግሞ ማስተላለፈው መልእክት አላርዝምባችሁ። እኛ ተከታታይ የሆነ የሆስፒታል አይነት ህክምናን አይደለም የምንሰጠው ክርስቲያኖች። ሐዋርያት በዓለም ሁሉ ሲዞሩ ወርቅና ብር ይዘው አልዞሩም። የነበራቸው ክርስቶስ ነው። በዓለም ሁሉ ዞሮ የሰበኩትም ደግሞ ያንን ነው። ላይቭ ላይ ስትመጡ የኔ ተወዳጆች ፈለገ አትናቴዎስ ሁል ጊዜ ያወራናል ብላችሁ ኤክስፔክት የምታደርጉ ከሆነ ኤክስፔክት እንዳታደርጉ። በጣም ብዙ ሰው መልእክት ይጽፋል። እኔ በውስጥ መስመር በጣም ብዙ መልእክቶች ይጻፉልኛል። ሁሉንም አልመልስም። ከዚህ ቀደም ብያችኋለሁ። ሁሉንም አልመልስም። ሰላም ፈለገ እንዴት ነህ? በጣም ነው የምንወድህ ምናምን የሚሉ መልእክቶች ይጻፉልኛል። ክርስቲያኖች ንቄ አይደለም አቃልዬ አይደለም። በጣም ብዙ መልእክት ስለሆነ ግን
ምን አደርጋለሁ መሰላችሁ? ነገ ጠዋት ፖስታለሁ የሚላክልኝ መልእክት ብዛቱ ምን ያክል እንደሆነ አሳያችኋለሁ። አንድ ቀን ላይቭ ገብቼ ስወጣ የሚላክልኝ መልእክት ምን ያክል እንደሆነ ብዛቱ አሳያችኋለሁ። ከንቀት አይደለም፣ በፍቅር የሁላችሁንም እንደው የምትልኩልኝን ሜሴጅ ሪኩዌስቶች በአጠቃላይ በመልስ ደስ ባለ። ግን አንገብጋቢ የሆኑትን ነው ማስቀድመው። ራሴን ላጠፋ ነው የሚል መልእክት አይቼ በፍጹም አላልፈውም፣ በፍጹም። ምክንያቱም ይሄ የሚታለፍ ስላልሆነ በግብረ ሰዶማ ህይወት ውስጥ ያለው ይኸው ሰው ነኝ ከዚህ ህይወት መውጣት እፈልጋለሁ የሚል ሰው መልእክት ጽፎልኝ በፍጹም ላልፈው አልችልም። ክርስቲያኖች በፍጹም ስጋዬን በመሸጥ ምኖር እህት ነኝ ከዚህ ህይወት መውጣት እፈልጋለሁ በላይ በፍጹም አላልፈው የሚል መልእክት እነዚህ ሰዎች ያስቀድማለሁ። ካስቀደምኩኝ በኋላ እነዚህን ሰዎች እኔም ሆንኩ ወንድሞቼ የምናደርገው ትልቁ ነገር እነርሱን ከክርስቶስ ጋር የማስተዋወቅ ስራ ነው። ከክርስቶስ ጋር የማስተዋወቅ ስራ የኔ ተወዳጆች ለሁለት አካላት መልእክት ላስተላልፍ። አንደኛው ለክርስቲያኑ ኮሚኒቲ ማለት ኦርቶዶክስ ለሆናችሁ እህቶች ወንድሞቼ፣ በመቀጠል ደግሞ እኛ ጋር ለምትመጡ እህት ወንድሞች ሁለት ነገሮችን ልናገር። ምን አለ መሰላችሁ? የመጀመሪያው ትልቁ ነገር የሚመጡ ሰዎችን ከክርስቶስ ጋር እንዲተዋወቁ ካደረግን በኋላ ከኃጢአታቸው አጥቦ ሊያነጻቸው የሚችለው ክርስቶስ እንደሆነ ከነገርናቸው በኋላ በቀጣይ ቀን ሁሌ እንዴት ናችሁ ቤት ወጣችሁ ቤት ገባ ልንል አንችልም የኔ ተወዳጆች። ምክንያቱም ገና ደግሞ ሌላ ደግሞ ከነሱ ይባስ አንገብጋቢ ሰው ደግሞ ይመጣል። ስለዚህ ኦርቶዶክሳውያን እናንተም ይሄ ክርስቲያን የግዴታችሁ ስለሆነ እባካችሁን ወዳጅ አድርጓቸው፣ ቤተሰብ አድርጓቸው፣ እህት አድርጓቸው፣ ወንድም አድርጓቸው። በመቀጠል የምትመጡ እህት ወንድሞቻችን ደግሞ እባካችሁን እናንተም ተረዱን። የኛን ዝምታ ከንቀት ተመልክታችሁ የኛን ዝምታ ከሌላ ነገር ተመልክታችሁ እንዳትከፉብን በክርስቶስ ፍቅር ለምናችኋለሁ። እኔ ነገ ሳረሳ እውነቴን ነው የምላችሁ ቀን 4 ሰዓት ላይ ሜሴጅ ሪኩዌስት የሚደረግልኝ ሪከርድ አድርጌ ያስቀምጫለሁ፣ እልክላችኋለሁ፣ ፖስት አደርጋለሁ። ለላይክ ለኮሜንት ሳይሆን እንዲሁ ፖስት አደርጋለሁ እንድታዩት። በአንድ ቀን እነዛን ሁሉ ሰዎች ማግኘት አልችልም። በሳምንት ውስጥ ያን ሁሉ ሰው አውርቼ አልችልም። አይደለም በአካል በስልክ አውርቼ አልችልም። ክርስቲያኖች አንዳንድ ጊዜ መረዳት አለባችሁ። እኛም ሰዎች ነን፣ የግል ህይወት አለን። አያችሁ ቅድም እንዳልኳችሁ ችግራችንን የሚፈታው አምላክ ነው እንጂ ክርስቶስ ነው እንጂ ሰው አይደለም። እኛ ልናረግ የምንችለው የእናንተን ሰላም ሊመልስ የሚችለውን ጌታ ክርስቶስን እንድታውቁት ማድረግ ነው። ዓለም የነጠቃችሁን ሰላም መልሶ ሊሰጣችሁ የሚችለውን ጌታ እንድታውቁት ማድረግ ነው። የኛ ትልቁ ድርሻችን ያ ነው የኔ ተወዳጆች። ከዛ በኋላ ግን በቀጣይ እነፈለገ ሳይወሩን ቀሩ፣ እነልስ ሳይወሩን ቀሩ፣ እናኬ ሳይወሩን ቀሩ፣ እነዮባ ሳይወሩን ቀሩ ብላችሁ በሚመጡ ኔጌቲቭ ኮሜንቶች እባካችሁን እንዳትዝሉብን እባካችሁን። ከዛ ውጪ ግን ክርስቲያን የሆናችሁት ወንድሞች ከቀጣይ ሳምንት ጀምሮ በኦርቶዶክስ መልካም ወጣት መርሃ ግብራችን ላይ የሚመጡ እህት ወንድሞቻችን በአጠቃላይ በፍቅር እባካችሁን የሚመጡትን እህቶች እህት አድርጋችሁ የሚመጡትን ወንድሞች ወንድም አድርጋችሁ እናንተም ሰፖርት እንድታረጉልን በሉል እግዚአብሔር ስም ጠይቃለሁ። ሁላችሁንም በጣም ነው የምወዳችሁ። ክርስቲያን የሆናችሁት ወንድሞቼንም የፕሮቴስታንት እምነት ተከታይ የሆናችሁት ወንድሞቼንም ሁላችሁንም በክርስቶስ ፍቅር ወዳችኋለሁ። መወዳችሁ ለማስተዋወቂያ አይደለም ግዴታዬ ስለሆነ ነው። የማመልከው አምላክ ክርስቶስ በቀራንዮ መስቀል ተሰቅሎ ስጋውን የቆረሰው ደሙን ያፈሰሰው ለኦርቶዶክሳዊ ሕዝብ ብቻ አይደለም ለሁሉም ነው። ስለዚህ ግዴታዬ ስለሆነ ወዳችኋለሁ፣ የመውደድ ግዴታ ስላለብኝ እናንተም በፍቅር እንድትመጡ በፍቅር መታችሁ በጥላቻ እነፈለገ እኮ እንደዚህ ነው የሚያወሩት የሚባል ነገርን ይሄ ጥላቻውን ተውትና ስለምንድን ነው የምታወሩት የሚለውን ነገር ለመስማት ቀረበ ብላችሁ መታችሁ ቀርባችሁ እንድትማሩ በጣም በፍቅር እንጠይቃችኋለን። እንደውም ቀጣይ ሳምንት ፕሮቴስታንት የሆናችሁት ወንድሞቼ እንዳትቀሩ። የኦርቶዶክስ የመልካም ወጣት መርሃ ግብርን ፕሮቴስታንት የሆኑ ሰዎች መተው መማር አይችሉም የሚል ነገር የለም። መታችሁ መማር ትችላላችሁ። እኛ ኦርቶዶክሱን አንልም። ኦርቶዶክሱን ዛሬ እጆቻችሁን በሉ ወደ ላይ አድርጉና ሁላችሁም ኮሜንት ላይ አንዳንድ ቁጥር እየጻፋችሁ ዛሬ ጌታን ተቀበሉ አንልም። በቃ እኛ የቀመስነውን ጌታን ግን እንድትቀምሱት እንፈልጋለን። ውሳኔው የእናንተ ነው። ከዛ በኋላ ነፃ ፈቃድ ሰጥቷችኋል ክርስቶስ። እኛ የምናውቀውን አምላክ እንድታውቁት እንፈልጋለን። ከዛ በኋላ ይሄ እናንተ ነፃ ፈቃድ ነው፣ አለቀ። በፍቅር ለምናችኋለሁ። ሁላችሁም እንዳትቀሩ። በጣም 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 አድርጌ ወዳችኋለሁ። በጣም ነው የማመሰግነው። እና ወንድማችን ምሬ ይላል በጣም ከረጅም ጊዜ በኋላ ስላየው እንደውም አንድ ነገር በላይ ነበር ትዝ ካለ ስናወራ ከዚህ በኋላ ብዙ ነገሮች ይመጡብሃል ወደ አንተ።
ግን እነሱ ነገሮች ሁሉ ቻላቸው ብለኝ ነበር እና ያንን ነገር የመቻል ግን አቅም ውስጥ አልነበርኩም። በጣም በምወደው ነገር በምንወልደት ነገር በዛ ሁሉ ነገር ነበር የተመጣብኝ ማለት ነው። ጀነራሊ ተሰድቤያለሁ። ጀነራሊ ብዙ ነገር እንዲህ ብዬ አላወራም። ብዙ ነገር ደርሶብኛል እና ያንን ሁሉ ተቋቁሜ አሁን ግን በራሴ ፈቃድ ይሁን መብቴም ስለሆነ ቅድስት ቤተክርስቲያንን ለመቀላቀል በጣም በፍጥነት ማለት ነው ማንም ሳይቀድመኝ በጣም በፍጥነት ለመምጣት ፈቃደኛ ሁኜ ነገር ግን አንተ የነገርከኝ ወንጌል እንደነገርኩ መጀመሪያ ስመጣ እናንተ የምትሰሩት ወንድሞች ስፔሻሊ አንተ እኔ ከማንም በላይ መምህር ፈለገ ለእኔ የእውነቴን ነው። እንደዚህ ምንም እኔ አንድ ቀን በአካል አግኝቼው አላውቅም። ግን እኔ ማንም ምንም ቢል ከህይወቴ ማለት ነው እኔ ከህይወቴ ምን ትማራለህ ብትሉኝ እኔ በቃ ስለ ቤተክርስቲያን ራሱ በቃ መልካም እይታ አለው ስትሉኝ የእሱን አቀባበል አይቼ ነው የምናገረው። ለሱ በቃ ያለው አቀባበል መልካምነቱ ብቻ ይቅርታ ለመጠየቅ ነው የመጀመሪያው። በጣም ልብን ባሳዘንኩበት ነገር ሁሉ በተናገርኩት በዛ ቃላት ሁሉ ልብ ካዘነ የእውነት በይኸው በሆነ በእግዚአብሔር ፊት ከልቤ እንደ ታናሽ ወንድም አንተም ደግሞ እንደ ታላቅ ይቅርታ እንድታደርግልኝ በእግዚአብሔር ስም ጠይቃለሁ። ምህረት እንድታደርግልኝ ማለት ነው። በፍጹም በመቀጠል ቅድስት ቤተክርስቲያንን ለመቀላቀል ሙሉ ውሳኔን ወስኛለሁ። እኔ ከዚህ በኋላ ኦርቶዶክስ መሆን እንፈልግና ይሰማል ድምጼ? አዎ ይሰማል። ድምጼ ይሰማችኋል? እና ይህንን በስፋት ስናገር ነበረ፣ ቪዲዮ ሰርቼ ነበረ እና ይህንንም ከዛ ከተናገርኩት ነገር አንጻር ይቅርታ ለመጠየቅ እወዳለሁ። ወንድሜ አመሰግናለሁ ስለምሰጠኝ መልካም የሆነ ፍቅር፣ አሁንም አክብረኝ እዚህ ላይ ከአንተ ጋር እንደሆን ስላደረክ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። አመሰግናለሁ። መሬ በጣም ነው የምናመሰግነው። በጣም ደስ ብሎናል። በመጀመሪያ ምን አለ መሰላችሁ፣ ፕሊስ እባካችሁ እኔ የሃይማኖት ፖለቲካ ማንንም አይጠቅምም እና ምናልባት እዚህ ሆናችሁ ወንድማችን እዚህ ስላለ ፕሮቴስታንት የሆኑ አማኞች ላይ የምንናገረው ምንም አይነት የጥላቻ ነገር የለም እና እንደዚህ አይነት አስተሳሰብ ያላችሁ ቶች ወንድሞች በጌታ ፍቅር ለምናችሁ ፕሊስ አቁሙ። ምህረት ወንድማችን ቅድም እንዳልኩ በጣም ነው እኛ የምንወድ። እኛ ጋር ልዩ ቦታ አለ። እኛ ጋር ልዩ ቦታ የሚኖርህ ፕሮቴስታንት ስለሆንክ ወይም ኦርቶዶክስ ስለሆንክ አይደለም፣ ፈለገን ስለዘለፍከው አይደለም፣ ምናምን እንዲሁ ሁሉንም ሰው መውደድ ግዴታ አለብን። ሰው እንወድሃለን፣ በቁም ነገር እኛ እንወድሃለን። ምህረት ወደ ኦርቶዶክሳውያን ጋር የመጣው ከሁሉ በፊት በፕሮቴስታንቱ ቤት ያለው ነገር ስላደከመው ነው። ያደከመው ደግሞ ያ ነገር ብርታትን እንዲፈልግ አድርጎታል። ብርታትን ፈልጎ ደግሞ ወደዚህ ቅድስት ቤተክርስቲያን መጓዝን ፈልጓል። ሰው ቀደም እንዳልኳችሁ እኛ የሃይማኖት ፖለቲካ የምናራምድ ሰዎች አይደለንም። የሃይማኖት ፖለቲካን ብናራምድ ዛሬ ሆኑ ክርስቲያኖች እልል በሉ፣ ኮሜንት ላይ ሁላችሁም ኑ በብርሃኑ ተመላለሱ ጻፉ ምናምን፣ በዚህ ወጡ በዚህ ፈለገ ይችላል በሉ ምናምን ብለን የሆነ ሰው ሲያደርግ እንደነበረው ላይቭ ላይ ይዞ ቁጭ እንዳለ ኦርቶዶክስ ሆኛለሁ በል፣ ባንደበት ጌታ ኢየሱስ ክርስቶስን አምላክ እንደሆነ አምናለሁ በል፣ ድንግል ማርያም ቅዱሳኑ አማላጅ እንደሆነ አምናለሁ በል ምናምን ብለን ድራማ መስራት እንችላለን። ግን ዓላማችን አይደለም። ክርስቲያኖች ድራማና የእውነት ህይወት ልዩነት አለው። ምናልባት በድራማ ብሔራዊ ቲያትር ገብታችሁ ቁጭ ብላችሁ ስትመለከቱ ገበሬ እየዘራ ልታዩ ትችላላችሁ። በድራማ እየዘራ አክት እያደረገ ልታዩ ትችላላችሁ። እያረሰ እየተወነ ልትመለከቱ ትችላላችሁ። ነገር ግን ፍሬ ሆኖ በቅሎ ታጭዶ ወደ ገበያ የሚወጣ እህል አይኖርም። አያችሁ፣ የድራማ ትልቁ ኪሳራ ያ ነው። ድራማ ማስመሰል እንጂ እውነት አይደለም። ስለዚህ
ሰው ሊያርስ ልትመለከቱ ትችላላችሁ፣ ሲዘራ ልትመለከቱ ትችላላችሁ። በስሎ ደርሶ ታጭሎ ግን ወደ ገበያ የሚወጣ እህል የለም። የኛ ትልቁ ዓላማ ደግሞ እያስመሰሉ ማረስ አይደለም። ብዙዎች እያስመሰሉ እያረሱ ነው። ኦኬ፣ እየተወኑ ነው። ሞፈር የሚመስል ነገር ይዘው ቀንበር የሚመስል ነገር አዘጋጅተው በሬ የሚመስሉ ነገሮችን አድርገው ሰዎች ፊት እየተወኑ ነው። እያረሱ እየመሰሉ እየዘሩ እየመሰሉ እየተወኑ ነው። እመኑኝ፣ በቅሎ ግን ገበያ የሚወጣ ነገር የላቸውም። እኛ ደግሞ ድራማ እየሰራን አይደለም። የእምነታችን ጀማሪና ፈጻሚ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ቃሉን በሐዋርያቱ በኩል በእውነት ተሰብኮልን አውቀ ነው ተረርተ ነው ያመንነው እስከሆነ ድረስ እኛም የእውነት ቃሉን እየሰበክን ቃሉን እየኖርነው እንኖራለን እንቀጥላለን እንጂ ምን ሰራበት ድራማ ምን ተውንበት ተውኔት የለም። ሰው ምሕረት ወንድማችን ዛሬ ለኛ ስሜት የሆነን ጎበዝ በቃ ቶሎ በል ዛሬውኑ ነገውኑ እንትበል አንልም። ምሬ በፍቅር አሁን እንደዚህ ሲል ክርስቲያኖች ፍቅር መስጠት እናንተም በደንብ ቻሉበት። ምናልባት ከዚህ ቀደም ስህተቶች ይኖራሉ። ብዙ ስህተቶችን ሁሉም በሚዲያ አይነገርም። ኦኬ፣ ሁሉም በሚዲያ አይነገርም። ለምን እንደዚህ አይነት ነገሮች ተፈጠሩ? ብዙ ነገሮች ይኖራሉ። ሁሉም በሚዲያ አይነገርም። እጆቻችሁን ዘርግቻችሁ ተቀበሉ። ቤተክርስቲያናችን ጠዋትም የመጣውን ከሰዓትም የመጣውን 11 ሰዓትም የመጣውን በሮቿን ከፍታ እኩል ትቀበላለች። ስለዚህ ሁላችሁም እጆቻችሁን ዘርግታችሁ ተቀባዮች ሁኑ። ከዛ ውጪ ግን በፍቅር እንዲረዳ የምንፈልገው ነገር ምንድነው? ለመሬት ዛሬ በአንድ ጊዜ ሰዎች ኦርቶዶክስ አይሆኑም። መሬት ዛሬ ኦርቶዶክስ መሆን ስለመፈለገ ብቻ ኦርቶዶክስ ይሆናል ማለት አይደለም። ዶክትሪኗን ማወቅ አለበት። ለምሳሌ መሬ በቻልኩ አቅም ምናልባት እንግዲህ እኔን ትቀርበኛለህ እኔ ያለሁኝ ምናልባት ከኔ ውጪ ደግሞ ለልደት የሚቀርቡ ከሆነ ሌሎችም ወንድሞች የምታውቃቸው ካሉ ቀረበ ብለህ ብትጠይቅ። አሁንም ምናልባት ልብህ ወደዚህ ቅዱስ ቤተክርስቲያን መምጣት ሊፈልግ ሊሆን ይችላል። ነገር ግን ብዙ ጥያቄዎች ደግሞ ሊኖሩብህ ይችላሉ። እንደው ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ እንደው ትንሽ እንደው መጽሐፍ ቅዱስ አይመስለኝም፣ እንደው ይሄን ነገር ብታብራሩልኝ ይሄን ነገር ብታስረዱኝ የሚለው ነገር ካለ ቀድመህ ካንተ ጥያቄዎች መጥተው እኛ ብናስረዳ፣ ከዛ በመቀጠል ደግሞ ምንም ጥያቄዎች እንኳን ባይኖሩ መሰረታዊ የሆኑ የቤተክርስቲያን ትምህርቶች አሉ። አንድ ሰው ወደዚህ ቅዱስ ቤተክርስቲያን ከመግባቱ በፊት ወደዚህ ቅዱስ ቤተክርስቲያን አማኝ ከመሆኑ በፊት በመጀመሪያ የሚማራቸው ትምህርቶች አሉ። እነዛን ትምህርቶች ተምረህ ተረርተህ ስሜታዊ ሆነ ሳይሆን ከስሜታዊነት ርቀ በፍቅር የቤተክርስቲያንን ትምህርት አላምጠው እንደዋጡ ወንድሞቻችን ውጠ ቃሉን የምትናገር ቃሉን መስካሪ ወንድማችን እንድትሆን እንፈልጋለን። በዚህ አጋጣሚ በነገራችን ላይ ውስጥ ያላችሁ ኦርቶዶክስ የሆናችሁ ወንድሞችም ስሜታዊነት ለክርስትና ጸር ነው። ብዙ ጊዜ ሰዎች ብዙ እርምጃቸው ባጭሩ የሚገተው ስሜት የሆነው ስለሚጓዙ ነውና እኔም ሌሎቻችንም ሁላችንም ስሜታዊ ልንሆን አይገባም። ስሜታዊ ሳንሆን በጣም በእርጋታ በጣም በፍቅር በጣም ስክን ብለን ነገሮችን ተጉዘን ያለምነውን ነገር እውን እናደርገዋለን። መሬ ዛሬ እንድትመጣ የፈለኩት ዛሬ ኦርቶዶክስ ሆኗል በቃ ዛሬ ደስ ይበላል። ፖለቲካ ለመስራት አይደለም። ያኔ አንተን ተጠቅመው ቤተክርስቲያንን ሲዘርፉ የነበሩ ሰዎችን ዛሬ ከእንደገና ያነሱን ስተት ሰርቼ አንተን ገስ ላይ አድርጌ እነሱን ልዘልፍ አይደለም። የሃይማኖት ፖለቲካ ልሰራ አይደለም። ቅድም እንዳልኩት እንደ ተውኔት እንደ ድራማ በወንጌል ድራማ አንሰራም። ይልቁኑ በወንጌል እውነት የሆነውን ቃል እንሰብካለን እንጂ እና ብሬም በርታ። ከሰኞ እስከ ሐሙስ ባሉት ቀናት አልፎ አልፎ እኔም ላይቭ እገባለሁ እና ምናልባት የምታነሳቸው ጥያቄዎች ካሉ የግድ ላይቭ ላይ መሆን የለበትም እና በአካል መገናኘትም እንችላለን። በውስጥ መስመር አንዳንድ መልእክቶችን አስቀምጥልኝ። ምን አመቺ ሰዓት ሲኖረኝ ያለበት ድረስ መምጣት እችላለሁ። ቁጭ ብለን ሻይ ቡና እያለን ይሄ ትምህርት እንዲህ ነው እያለን እናወራለን። በርታ። ሁሉም ኦርቶዶክሳውያን ይወዱሃል። በቃ በነገራችን ላይ በስተመጨረሻ ብለው ምንድነው ምሬ መውደቅ አዳማዊ ነው፣ ወድቆ አለመነሳት ግን ሰይጣናዊ ነው። ከሰው ስህተት ከብረት ዝገት ከእንጨት ደግሞ ጭስ አይጠፋም። ሰዎች ነን፣ እንወድቃለን፣ እንስታለን። ወድቆ መነሳት ግን አዳማዊ ነው። አዳምም ወድቆ ነው የተነሳው። አንተም ምንም ሌላ የተፈጠረ ነገር የለም። የሆነ ነገሮች ወድቀ ነበር፣ ተነስተሃል። እግዚአብሔር ይመስገን። በርታ። ፕሮቴስታንት ሆነህም ራሱ ብትቀጥል እንወድሃለን። ብቻ መተህ እንድትማር መተህ እንድትጠይቅ ብቻ ነው እኛ የምንፈልገው። በርታ፣ እንዳጠፋብን ምሬ ፈልዬ ልል ነበር። አየህ
እኔ ስለምወድ ነው። በጣም ነው የምሬን ነው። እኔ ብዙ ጊዜ ሶሻል ሚዲያ አልነበርኩም። ይሄን 4 ቀን በፊት ነው የመጣሁት። ግን በጣም ማየው ሜቢ ስገባ ስወጣ ፕሮፋይል ላይ ያሳያል። እኔ በጣም የምመለከተው ያንተን ብዙ ነገር እግዚአብሔር ያክብር። የጀመርከውን የወንጌል ጉዞ መድኃኒዓለም ጽናቱን ሰጥቶ አሁን ደግሞ ብዙ ወጀብ ቢኖርም ብዙ ነገር ቢኖርም እኔም እየጸለይኩልህ ነው። አምላክ በሚያውቀው እግዚአብሔር ከጎን ሆኖ ባለው ነገር ሁሉ እያበረታ ጠላቶችን አፋቸውን ዝም እያስባለልህ ወንጌልን በስፋት እየሰበክ ብዙዎችን ደግሞ ይህንን ትክክለኛ የሆነው ክርስቶስን መዳንን ወንጌልን ጽድቅን ትክክለኛ የሆነ ደግሞ አስተምህሮ የሚገኝበት ቤተክርስቲያንን የሚመጡበት ወደዚች ቤተክርስቲያን የሚፈልሱበትን ጉዞ ጀምረሃልና እግዚአብሔር አምላክ ያክብር፣ ክብረት ይስጥልኝ ወንድሜ። እግዚአብሔር ጨምሮ ሰላሙን ጤናውን ይስጥ። ያንተ ስም በክርስቶስ አንዴ የተጻፈ ስለሆነ የወንጌሉን ስራ የሚሰሩ ደግሞ የእግዚአብሔርን ወንጌል ስራ የሚሰሩ ሰዎች ደግሞ ብዙ ነገር ይነሳባቸዋል፣ ብዙ ነገር ይባላሉ። በዚህ ሁሉ ውስጥ ግን እግዚአብሔር ኃይላቸው ነው፣ እግዚአብሔር መደገፊያቸው ነው፣ አምላክ ብርታታቸው ነው። ከእግዚአብሔር ደግሞ ቀጥሎ እኛ ወንድሞች፣ እኔም ደግሞ እንደ ወንድም ካንተ ጋር ልሆን ሁሌ ዝግጁ ነኝ። ወድሃለሁ፣ አከብርሃለሁ። መድኃኒዓለም ካንተ ጋር ይሁን። አመሰግናለሁ። አሜን አሜን። ምሬ በቃ በውስጥ መልእክት አስቀምጥልኝ። ምናልባት ቁጥሬ ከሌላ አዲሱ ቁጥሬን አስቀምጥልሃለሁ፣ እንደዋወላለን፣ እንገናኛለን። እሺ እሺ። ምሬ ሰላም ዳር። ሜሪ እህታችን ሰላም፣ እንዴት ነህ? በጣም አረ እንኳን መጣሽ። እኔ እንደውም ዛሬ ረስቼ ነበረ፣ ለካ እንገናኛለን ብዬ ነበረ። አዎ ትላንት እንደዛ ተባብለን ነበረ። እንዴት አለሽ? እግዚአብሔር ይመስገን ሰላም ነው። ሜሪ እንዴት ኦርቶዶክስ መሆንን መረጠች? ያው እንደሚታወቀው እኛ ጋር እኔ መጀመሪያ በነበርኩበት የበላይ የሚባል አውቶሪቲ የለም። ሁሉም ጋር የተለያየ አይነት ነገር ያለው እና የትኛው ትክክል ነው ወደ የትኛው ብቻ አንድ ቦታ ተኮኑ በጣም ዲፈረንት አይነት ነገር ሲኖር ብዙ ለማየት ሞከርኩኝ ምናምን እና አጣሁኝ። ወጥ የሆነ ነገር ስለሌለ የድህነትም የሳልቬሽንም ጉዳይ አጠራጣሪ ነው ብዬ ስላመንኩ ነው ወጣሁት። ከዛ ሜሪ በእርግጥ ብዙ ነገሮችን ዛሬ እኔ ደስ ስላለኝ ነው በነገራችን ሊጠሩሽ እንጂ ብዙ ነገሮችን እንኳን አላፋጠጥሽም ምናምን እና ሞር ያንቺን የህይወት ምስክርነት እንፈልገዋለን። መቼ ነው ግን የምንፈልገው? ያው ያቺ ቀን ስትደርስ፣ ያው አንቺም እኛም የምንጓጓለት ያቺ ቀን ስትደርስ ያንቺን የህይወት ምስክርነትሽን እንፈልገዋለን። ግን ከዛ ቀደም አንድ ነገር ብቻ ላንሳ። ሜሪ የት ቤተ እምነት ነበር አንቺ ህብረት የምታረጊው? የት ቤተ እምነት ማለት ፕሮቴስታንት እያለሽ ሙሉ ወንጌል ነው፣ መሰረተ ክርስቶስ ነው፣ ቃለ ሕይወት ነው? ተቋርጫለሁ? ክርስቲያኖች ኮሜንት ላይ ጻፉልኝ። ተቋርጫለሁ እንዴ? እኔ ተቋረጥኩት። እሺ ሜሪ ኦኬ ነው። እኔ የት ነበረ? ሙሉ ወንጌል ነው? መካነ ኢየሱስ ነው? የት ነበረ? አማኑኤል። ኦኬ አማኑኤል ህብረት። ሜሪ አንድ ነገር ብቻ እስኪ አንቺ ንገሪኝ፣ እንደው ትንሽ ታይም ተጠቅመሽ ያኔ ፕሮቴስታንት እያለሽ ምናልባት ሁሉም ነገር በእርግጥ በኔጌቲቭ ኤነርጂ ላይሆን ይችላል፣ ግን ከየዋህነትም ይሁን ከኔጌቲቭ ኤነርጂም ይሁን እናንተ ቸርች ውስጥ ያሉ አገልጋዮች ኦርቶዶክስ ቤተክርስቲያንን በምን መልኩ ነበር የሚስሉላችሁ? ምናልባት አሁን ምልሽ ለሌሎቹም አይኖቻቸውን እንዲገልጡ ምክንያት ሊሆን ይችላል። አንዳንዴ ገጥሟቸው ያቅም ክርስቲያኖች ከሩቅ የምታውቁት ሰው የሆነ ሰው ዝም ብሎ ቢያማላችሁ የዛን ሰው ፐርሰናሊቲ ሳታውቁት እንዲሁ ትጠሉታላችሁ። ምንድነው ሪዝናችሁ ስትባሉ ምክንያት የላችሁ፣ ምንም አይነት ሪዝን የላችሁ፣ ግን ያንን ሰው ትጠሉታላችሁ።
ለምን ሰው ቀድሞ ሰላም ይሄ እሷ እንዲህ አንገቷን ስደፋ ሰው ትመስላለች ምናምን ብሎ የሆነ ሰው ካማ ሌላውም ሰው ልክ እንደዛ በቃ በኔጌቲቭ ኢነርጂ ዝም ብሎ የማያውቀውን ሰው ይጠላል። እና ሰው ለሰው ይሄን ያክል ያለ ምንም ሪዝን ጥላቸው የሚያረበት ከሆነ ሜሪ ምናልባት ያንቺ ብቻ ሳይሆን ማጆሪቲው አንቺ በነበርሽበት ቦታ ላይ ለኦርቶዶክስ ቤተክርስቲያን ያላችሁ መለካከት ምን አይነት ነበረ? አክቹሊ እንደዚህ በግለሰብ ደረጃ ጥላቻ እኔ በነበርኩበት ቦታ አላውቅም። እውነት ለመናገር ነበረ ብዬ አልልም። ግን እኔ መጀመሪያም ኦርቶዶክስ ቤተክርስቲያን የወጣሁት ስወጣም ግን ስወጣ ስለ አስተምህሮ በደንብ አላውቅም ነበር። ያው ከነበረብኝ ድካም ለመላቀቅ ነበረ የወጣሁት። ግን ከዛ በኋላ ደግሞ ዞር ብዬ መመልከት ሲጀምር ነገሮችን እንዳለሁበት እንደምሰማው ሳይሆን ትክክለኛው አስተምህሮ ኦፊሻል የሆነ ነገሩ ያ አይደለም፣ እኔ ኤክስፔክት እንዳደረኩት አይደለም፣ የተለየ ነው። እና ያንን ሳይ ለምን ብዬ እንደገና ነገሮችን ኦብዘርቭ ማድረግ ስጀምር ነው ወደ መመለሱ የመጣሁት እንጂ ስፔሲፊክሊ ቸርቿ ይሄን ያህል ማለት አንድ ፐርሰን ላይ ደግሞ ጥላቻ ያለው ነገር እንትን ትላለች ማለት አልችልም። እውነት ለመናገር አይ በርግጥ በእነዚህ አይነት ጉዳይ በርግጥ ራንደምሊ የሆነን ቤተ እምነት እንደዛ ልንል አንችልም። ሜሪ ምናልባት በሌላው አንግል ምን አይነት ነገሮች ገጥሞን ያውቃሉ መሰላችሁ? ሌሎቻችሁም ፕሮቴስታንት ወንድሞች ይጠሉናል ምናምን የሚል ለሙሐሜት ለናማ አይደለም። እሺ ተወዳጆች በጣም ብዙ ፕሮቴስታንት እኛ ፍቅር እንዳለን ሁሉ እንደሚወዱን እናውቃለን። እና አንዳንድ ጊዜ የሆነ የሚመስላቸው ነገር አለ። ልክኛ ስዕላት ስንጠቀም መሰዊያ ሲኖረን መሰዊያ፣ ስዕላት፣ የተለያዩ ነገሮች በቤተክርስቲያናችን ስንገለገል ጣዖታን የምናመልክ የሚመስላቸው በጣም ብዙ ፕሮቴስታንቶች አሉ። ልክ ገና ክርስቶስን የማናቅ ክርስቶስ በቤተክርስቲያኒቱ የሚሰበክ የማይመስላቸው እንደውም በጣም ብዙዎቹ የሆነ በቃ ግቢ ውስጥ ገብተው ምናምን ዛፍ ስር ክብ ሰርተው ምናምን እንደው ጎንበስ የሚሉ ምናምን የሚመስላቸው በጣም ብዙ ሰዎች ነበሩና ከዛ አንግል ነው። ምናልባት አንቺ ግን ኦርቶዶክስ ነበርሽ ከዛ በኋላ ሄደሽ ነው የተመለሽው። ያ በጣም ደስ የሚል ነገር ነው። ሌላ በጣም ብዙ ልክ እንደዚህ የሚመስሉ እህት ወንድሞችን የጠየቁትን አንድ ጥያቄ ልጠይቅሽ ሜሪ። ከኦርቶዶክስ ቤተክርስቲያን ስትወጪ ኦርቶዶክስ ቤተክርስቲያን አስተምሯል ምን ያክል ታውቂ ነበር? አሁን ባለው ነገር ራሴን ስፈትሸው ምንም አላውቅም ማለት እችላለሁ። ምንም አላውቅም ነበር ማለት እችላለሁ። ምክንያቱም አሁን እንዳልከው በስዕላት ዙሪያ፣ በቅድስት ድንግል ማርያም ዙሪያ፣ በክርስቶስ ኢየሱስ ምልጃ ዙሪያ ያሉ ነገሮች በጣም እነዚህ ትንንሾቹ ነው የምነግርህ። በጣም የተለየ አመለካከት ነበረኝ። ልክ እንዳልሆነ ነበር የሚሰማኝ። እንዴት እንደዚህ ይባላል፣ ይሄ ነገር እንዴት እንደዛ ይባላል የሚል ነገር ነበረኝ። ግን ያልኩትና ያሰብኩት ነገር ሁሉ ትክክል አይደለም። ላይክ ዞር ብዬ ሳየው መፈተሽ ስጀምር ልክ አይደለም። እኔ እንዳልኩት ሳይሆን አስተምሮቷ ሌላ ነበር። በቃ ኮምፕሊትሊ እኔ ከምለው ጋር የማይገናኝ ነበር። ሜሪ በጣም ደስ ይላል። አሁንም በርቺልን። የአንቺ ህይወት የእግዚአብሔር ትምህርት ቤት ሆኖ በጣም ብዙዎች ይማሩበት ይሁን ዘንድ የእግዚአብሔር መልካም ፈቃዱ ይሁን። በጣም ብዙ ነገሮችን ብታወሪን ደስ ይለናል። በነገራችን ላይ ሜሪ እህታችን በዚህ አጋጣሚ ኦርቶዶክስ የሆናችሁ ወንድሞች ሁላችሁ ፎሎ አድርጓት። እንግዲህ እግዚአብሔር ረድቷት ወደ እውነተኛው መንገድ ተጉዛ እንግዲህ አንድ ደረጃ ብቻ የቀራት እህታችን ነች እና ጊዜው ደርሶ ደግሞ የህይወት ምስክርነቷን ሰምተን በጣም ብዙ ልክ የእሱ አይነት ታሪክ ያላቸው ብዙ አይነት ፕሮቴስታንት ወንድሞች ይኖራሉ። እነሱም በፍቅር ነገሮችን without any reason እንዲሁ ያለምንም ምክንያት ከማድረግ ወደ አለማድረግ ተዘዋውረው ጠያቂዎች ሆነው እንደ ሜሪ ነገሮች ላይ ተረድተው እንደሚመለሱ ተስፋ አደርጋለሁ። ሜሪ ስላገኘሁሽ በጣም ደስ ብሎኛል። በርቺልን። እንግዲህ ያቺን ቀን ደግሞ ትደርስ ዘንድ እንግዲህ ተመስገን ያለውን ቃል የገባውን ነገር እንዳትረሺለት ፕሊስ። ምንም ነገር ቢፈጠር ተመስገን ቃል የገባውን ነገር እንዳትረሺለት።
ኧረ በጭራሽ አልረሳም እና በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። አሜን አሜን አመሰግናለሁ። አሜን አሜን። ቴንክ ዩ በጣም ሄሉ ሄሉ ተወዳጅ ሄሎ። በዚህ አጋጣሚ ሁላችሁ እዚህ ውስጥ ያላችሁ እህት ወንድሞች በአጠቃላይ የእህታችን ሄሉን አካውንት ሁላችሁም የገባችሁ ኮፒ ሊንክ አድርጉላት። እሺ ሁላችሁም የገባችሁ ኮፒ ሊንክ አድርጉላት። ሄሉ ተወዳጅ አቤት ፈለገ ማን አባቱ ነው ያስከፋብኝ? ሄሉ አቤት በኮሜንት ሴክሽን በውስጥ ምናምን እየጻፉ ምናምን ሆዳ አስባሱሻል፣ አስከፉሻል። በጣም እና ሻው ማን እንደስ ይበልው ብለሽ ነው አሁን? እሺ በቃ እንደው እኔ በቃ ይሄን ነገር ምናምን የምትይው አንቺ ልጅ እኔ እንደ ወላጅ ልቆንጥጣችሁ እንደ አንዳንዶቻችሁ እንዴት ይሻላል? ሄሎ አንዳንድ ሰው እንትን እኮ ይለያያል አይደል? እኔ ደግሞ ያንን መቋቋም አልችልም። ሁሉም ጸባዩ ይለያያል። እኔ ደግሞ አልችልም። እውነት ለመናገር ቶሎ ነው ሆድ የሚብሰው። ትክክል ነው። ግን ደግሞ ምን አለ መሰለሽ ሄሉ እንደው ሌላውን ተይው። አሁን ይሄ ጥቅሱን ምናምኑን ይሄ እግዚአብሔር ቃል ምናምን የምንለውን ነገር ተይው። ግን እንደው የሚወድሽ ክርስቲያን ቁጥሩ አይበልጥም? ከዘላፊው ይልቅ የሚወድሽ አለንልሽ፣ ከጎንሽ ነን፣ እንወድሻለን፣ ያንቺ መመለስ በጣም ደስ የሚለን የሚለው ክርስቲያን ቁጥሩ አይበልጥም? አንዳንድ ጊዜ እኮ የድሮ እናቶቻችን በብዙዎቹ በትዳራቸው ያን ያክል እንደው ደስተኛም ባይሆኑ እንዴት ቀጠላችሁ ተብለው ይጠየቃሉና የብዙ እናቶች ምላሽ ለልጆቻችን ስንል ነበር። ለልጆቻቸው ሲሉ በጣም ኑሮ ጎርቷቸው የኖሩ እናቶች አሉ። ለልጆቻቸው ሲሉ በጣም እየተናቁ ፊታቸው ጠቁሮ ያሳደጉ በጣም ብዙ አባቶች አሉ። አያችሁ ሰው አንዳንድ ጊዜ ለክርስቶስ ማለት ብቻ ሳይሆን እንደው እንኳን ለክርስቶስ ለሰው ሲል ራሱ ብዙ ነገሮችን ይታገሳልና ሄሎ ጠላት ለምን ደስ ይበለው? አይኖ አንዳንድ ጊዜ ሶሻል ሚዲያ ላይ ያለ ነካሽ ንክሻው አጥንት እንደሚሰበር እናውቃለን። ሄሎ እንኳን ላንቺ ለኛ በጣም ከባድ ነው ሶሻል ሚዲያ ላይ ያለ አንዳንድ ዘለፋዎች፣ አንዳንድ ትችቶች። ግን ጠንካራ መሆን ያስፈልጋል። ኢቨን ፔን እንኳን ቢገጥማችሁ ፔናችሁን ያው ጠላት እንደ ማድረግ በራሱ ጠላትን ማስደሰት ነው። በጣም አስከፊ የሆኑ ንግግሮች የሚናገሩ ሰዎች እንዳሉ እናውቃለን። ሄሉ በጣም እንዴ ያንቺን ተይው፣ እንደው አገልግሎት ላይ ያሉትን እንኳን የማይመሩ ነካሾች እንዳሉ እናውቃለን። እንደው ሌላው ይቅር፣ እንደው ምንም ላይ የማይደርሱ ድምጻቸው ተሰምቶ ማያውቁ ሰዎችን ሁሉ ነካሽ የሆኑ ሰዎች እንዳሉ እናውቃለን። ግን እንደዚህን ሰዎች ቦታ መሰጫቸው ከሆነ ይሉ የበለጠ እንዲደሰቱ ነው የምታደርጊያቸውና በነገሮች አሁን እኔ እንዳለሁበት መንፈሳዊ አቅም ሄሉ ጠንካራውኝ እንጂ እንዴ ምንም እንትን እንዳትያቸው ምናምን አለለም። ግን በቻልሽው አቅም ቅዱስ ሚካኤል ጎረቤት ይሻላል እንደ ሄሉ ነው ወይስ አይደለም? ጥያቄ ነው። እና እግዚአብሔር ቤተ መቅደስ ካለ ግድ የለም አንዳንዴ ሀዘናችሁን ምናምን ለእግዚአብሔር አሳልፋችሁ ስጡት። ክርስቲያኖች የፈሰሰው እንባችሁ እነሱን ሲያቅበዘብዝ ይኖራል። እግዚአብሔር አንዳንዴ ፈራጅ ነው። መሐሪ እንደሆነ ሁሉ ፈራጅም ጭምር ነው።
የፈሰሰው የአቤል ደም ነው ቃይልን በምድር ላይ ሲያቅበዘብዝ ይኖር። ሄሉ አንቺን አስከፍተው ወደ መቅደሱ ቀርበሽ አዝነሽባቸው ያለቀሽባቸው ሰዎች በአጠቃላይ ሲቅበዘብዙ ይኖራታል እንጂ በምንም ታምር ረፍተን ያገኙ አንቺን እንባስ ነፈሰሰው አንቺን አስከፍተው ደስ ሊያገኙ አይችሉም። በተመሳሳይ ደግሞ ሌሎች ምስኪን እናቶችን ሌሎች ምስኪን አባቶችን የምታስለቅሱ ሰዎች ልክ እንደዛው እመኑኝ። ይሄ እንደው ሌላን ሰውን ባስፈስሽ እንደው እኔ ሰላም ሆኜ እኖራለሁ አይምሰላችሁ። ማጣፊያው እስከሚያጥራችሁ ድረስ በንስሐ ክርስቶስን ይቅር በለኝ እስከምትሉት ድረስ ተቀበዝባዥ ሆናችሁ የምትኖሩት ለእናንተ ሳይታወቃችሁ እና ሄሉ ከሁሉ በላይ ማወቅ መረዳት ያለብሽ በጣም የሚወድሽ አምላክ አለሽ። በቀራንዮ መስቀል ላይ ዋጋ የከፈለልሽ ምራቅ እንትፍ እየተባለበት ፊቱን እንኳን ያላዞረ ጌታ እኔና አንቺ ነፃ ለማውጣት ማለት ነው። እኛ ላይ የነበረውን የኃጢአት ወዝ የኃጢአት ቅባት በቅድስናው ሊያበራልን በክፉ ኃይሎች ዘንድ ምራቅ የተተፋበት ጌታ አለን። እኛ ክርስቶስ የሚወደን አባት የሚወደን ደግ ሩሩ የሆነ ጌታ ከሊጦስጥራ አደባባይ እስከ ቀራንዮ ድረስ 13 ሕማማትን የተቀበለ ሊወርቁ ያሉትን የሚፍገመገሙትን የሚደግፋቸው ጌታ ስለኛ ከሊጦስጥራ አደባባይ እስከ ቀራንዮ ድረስ እየተገፈተረ ወዲያ ወዲህ እያደረጉ ነው የወሰዱት። የብዙዎችን እሾህና አሜኬላ የሚያነሳ ክርስቶስ የእሾህ አክሊልን ደፉበት ይሉ። ይሄ ሁሉ እኮ የሆነው ስለኛ ነው። አንዳንዴ ግድ የላችሁም ክርስቲያኖች፣ ሁሉም ነገር እኮ ያልፋል። አንዳንዴ ሄሉ ይሄን ነገር አስቡት እስቲ፣ ቁጭ ብላችሁ ዝም ብላችሁ አስቡት። እንደው በመቤቴ እንደው ሁላችሁም እዚህ ውስጥ ያላችሁ ክርስቲያኖች ፕሮቴስታንቶችም ጭምር አንድ መጽሐፍ ልጋብዛችሁ። ድርሳነ ማህያዊ የተባለ መጽሐፍ ፈልጋችሁ ግዙ ፕሊስ። እንደው በመቤቴ ፈልጋችሁ ግዙና አንብቡት። ገና ይሄ የኦርቶዶክስ ቤተክርስቲያን መጽሐፍ ነው ሲባል ነገር አይበላችሁ። ግድ የለም አንብቡት። አንድ ዝም ብላችሁ ሲግዙና አንብቡት። ድርሳነ ማህያዊ የተባለ መጽሐፍ ይገርማችኋል። ክርስቶስ ለኛ የከፈለው ዋጋ እንዴ! ይሄን ያክል ዋጋ የከፈለልን አባትማ ኖሮን እንደ ወላጅ እንደሌለው አባትማ እንደሌለው አንሆንም። እኛ እኮ አባት አለን፣ ዋጋ የከፈለልን ኦርቶዶክስ ሳይል ሙስሊም ሳይል ፕሮቴስታንት ሳይል ለዓለም ሁሉ የሚበቃን መስዋዕት አንድ ጊዜ ያቀረበ ስለኛ ኃጢአት ስለኛ በደል በጥፊ የተጸፋ ምራቅን ጥፊ የተባለበት በጅራፍ የተገረፈ ሕማምን የተቀበለ እየተገፈተረ የወደቀ የተጎተተ በችንጋር የተቸነከረ አምላክ አለን። ግድ የላችሁም አይሆና የከበዳችሁን ነገር ለሱ ስጡት። አንዳንዴ ክርስቲያኖች እኔ ምን ገጥሞኛል መሰላችሁ? የድሮ ታሪክ ልንገራችሁ። ድሮ ስፖርት እንሰራ ነበርና በምንሰራበት የስፖርት ዘርፍ የውጭ ሀገር ኢንቪቴሽን መጥቶልን ቪዛ ተመጥቶልን ያው ወደ ውጭ ወጣን ለመወዳደር ማለት ነው። ፕሮሰስ ጀምሬ ነበር እኔና ከኔ ጋር ያሉ ልጆች በአጠቃላይ ቪዛ ተመጥቶላቸው ወደ ውጭ ወጥተው ነበርና እኔ ብቻ ነበርኩ ያልተመታልኝ። በኢየሱስ ያኔ ቤተክርስቲያን ገብቼ ያለቀስኩት ለቅሶ ትዝ ይለኛል። ይሄ የሆነ ነገረኛ ሕፃን ልጅ እንዴት ነው ገና ስትቆነጥጡት እንዴት ነው የሚያለቅሰው? ይሄ ነገረኛ የሆነ ተንኮለኛ የሆነ ሕፃን ልጅ አለ አይደል? ይሄ በየመንደሩ ገና ስትነጉት የሚለው የሆነ የሚያስጠላ ለቅሶ የሚያለቅስ እንደዛ ነበር ቤተክርስቲያን ገብቼ ያለቀስኩት። ሊያውም ቆሜ አይደለም ይሄ ተቀምጬ ምናምን እንደሚመስላችሁ መሬት ላይ እየተንከባለልኩ ሕያው እግዚአብሔር ነው መሰከሬ። መሬት ላይ እየተንከባ እንዴት ድንግል ማርያም እንዴት ክርስቶስ እንዴት እኔ አንተን ይዤ እንዴት ለስንቱ ጠንቋይ ቤት እየሄደ ይሳካለት የለ ወይ? እኔ አንተን ይዤ እንዴት ብዬ መሬት ለመሬት እየተንከባለልኩ አልቅሼ አውቃለሁ። እና ያ ጊዜ ካለፈ ረጅም ጊዜ ሆኖ ይመስላችኋል? ያንንም በይን ክርስቶስ አይቶ ተመልክቶ ዝም ያለ ይመስላችኋል? እንዳልሰማ ሆኖ ያሳለፈ ይመስላችኋል? እንዳልተመለከተ ሆኖ ያሳለፈ ይመስላችኋል? ሄሎ የአንቺን ሐዘን አንቺ የሆነ ታመሽ በቃ ውስጥሽ ታሞ በጣም ብዙ ነገር ከብዶሽ ቤተሰቦችሽ ናፍቀውሽ ዙሪያሽ ሰዋተሽ ምናምን ያሳለፍሻቸውን እነዛን ከባድ ጊዜያቶች ያለቀሻቸውን እነዛን እንባዎችሽን የፈሰሱትን እነዛን
ክርስቶስ ዝም ሲል ምክንያት አለው። ክርስቲያኖች እናንተ ብቻ ያጣችሁትን ሰላም ክርስቶስ መልሶ እንዲሰጣችሁ ወደ መቅደሱ ቀረብ በሉና 2 ደቂቃ ያክል ቁጭ በሉ። 2 ደቂቃ። ጠላት ለምን ደስ ይበለው ብላችሁ ነው የምታለቅሱት? ሄሉ እኔ እረዳለሁ። በውስጥ የሚጻፉ መልእክቶች፣ ሰው የሚናገራቸው ንግግሮች ምናምን አጥንት የሚሰብሩ ናቸው። አጥንት የሚሰብሩ ሰው እኮ ደፋር ነው። ሰው እንኳን ምድራዊ የሆኑ ሰዎችን ይቀርና በጣም የሚገርማቸው ነገር የሰማይ የምድሩን ጌታ ክርስቶስ ኢየሱስን እኮ ሲያማ ነበር። ሰው ምንም ነገር ከማድረግ ወደ ኋላ አይልም። እናንተ ብቻ ክርስቶስን ብቻ ተመልከቱት። ዛሬም ለምን እንበዋ ታበሰ፣ ለምን ተረጋጋች ብሎ ተስፋ ማይቆርጣል ሰይጣን አንደበት የሚያደርጋቸው ሰው ለነሱ ቦታ አትስጡ፣ አታልቅሱላቸው፣ አታንቡላቸው። ሁሉም ነገር ይስተካከላል። እግዚአብሔር በጊዜው ሁሉን ነገር ያስተካክላል። በጊዜው ሁሉን ነገር ፊክስ ያደርጋል። እስከዛው ድረስ ግን ጸንቶ መጠበቅ ያስፈልጋል። ጸንቶ መጠበቅ። መናወጥ በምድር ላይ አይደለም፣ በነገራችን ላይ ጀምሮ በሰማይ የነበረ በዓለመ መላእክት እነሆ ገዣችሁና አምላካችሁ እኔ ነኝ ብሎ በዚህ ሰዓት ስሙን አልጠራውም ያ አካል በሰማይ ረብሻ ፈጠረ። ያኔ መልአኩ ቅዱስ ገብርኤል አንድን ቃል ተናገረ። ንቁም በበህላዌነ፣ በየእምነታችን ጸንተን እንቁም። እሺ በየእምነታቸው ጸንተው መቆማቸው መላእክትን እንኳን አስጠቀማቸው። መላእክትን እንኳን እና ሄሉ እኛም በብዙ ነገር እንፈተናለን። ያንቺን ፈተና እኔ አልፈተነውም፣ የኔን ፈተና አንቺ አትፈተኙም። እዚህ ውስጥ ያሉትን ሰዎች ፈተና እኔና አንቺ አንፈተነውም። ለሁላችንም ያለን ፈተና፣ ለሁላችንም የሚሰጠን ነገር የተለያየ ነው የሚሆነው። ግን በእምነታችን ጸንቶ መጠበቅ ያስፈልጋል። እና ደግመሽ እንዳታለቅሽ ስልክ ቁጥር ያለሽ ይኸው በዚህ ሁሉ ሰው ፊት ነው የምናገረው። ስልክ ቁጥር ያለሽ፣ ስልክ ያለሽ እንደው ከአቅም በላይ የሆነ ነገር ካለ ደውይልኝ። በብዙ ነገሮች እኔ ብዙ ጊዜ እኔ ተወዳጆች ብዙ ሰው ጋር ላላወራ እችላለሁ፣ ብዙዎቻችሁን ላላገኛችሁ እችላለሁ፣ ብዙዎቻችሁን ላልደውልላችሁ እችላለሁ። በብዙ ነገር እኔ ቢዚ ስለምሆን እንደው ቢዚ መሆኑን ደግሞ ተውት። አንዳንዴ እናንተ ማስቡ እንጂ እንደናንተ ዲጂታል መታወቂያ ይኖረን ሄደን ቴሌ መታወቂያ እናውጣ እንዴ? እንደናንተ መብራት እንከፍላለን እኮ፣ እንደናንተ ሄደ ውሃ እንከፍላለን። ቲክቶክ ላይ ስለምናገለግል ውሃ በነፃ እንጠቀምኛ። ቲክቶክ ላይ ስለምናገለግል መብራት በነፃ እንጠቀም። የግል ደግሞ ይወጣል። አንዳንድ ጉዳዮችን ደግሞ ለማስተካከል ለኛም ደግሞ ለራሳችን ልንሯሯጥ እንችላለን። እና በእነዛ ታይሞች ላይ በቻላችሁት አቅም አለ አይደለ ቀረብ ለማለት መሞከር፣ ለመደወል መሞከር፣ እንደዛ ለማድረግ መሞከር ነው። ሄሉ በርቺ፣ በጣም ነው የምንወድሽ። በብዙ ነገሮች የሚያደክሙ ሰዎች አሉ። አይኖ ያን ያክል ጥንካሬ አንቺ ጋር ላይኖር ይችላል፣ እንረዳለን። ግን በቃ ሁልጊዜ አስተውሽ፣ ልክ ክርስቶስ እንደሚወድሽ የዛን ያክል ደግሞ የሚወዱሽ በጣም ብዙ የሆኑ ክርስቲያን የሆኑ ወንድሞች አሉሽ። ቲክቶክ ፕላትፎርምን በዚህ አጋጣሚ ሄሉ ብዙ ሰው ነው የሚጠቀሙ። ብዙዎቻችሁ መረጃ የላችሁ ማን እንደሚያየን። እዚህ ጋር ቁጭ ብለን ስናወራ ማን እንደሚመለከተን መረጃ የላችሁ። ካህናቱ ነው የሚከታተሉ አሉ። ይሄንን ላይቭ እየተመለከቱ እግዚአብሔር ይርዳት እቺ ልጅ የሚሉ ይሄንን ላይቭ የሚመለከቱ እናቶች አሉ። እግዚአብሔር በልጅ ይባርካቸው፣ ማህፀነ ሰፊ ይሁን። እነዛ እናቶች እየተመለከቱ እግዚአብሔር እንባዋን ያብስላት የሚሉ በጣም ብዙዎች አሉ። እንደ አባቶች አሉ ላንቺም አባት የሆኑ ማለት ነው። አንቺ ሳታውቂያቸው ግን ከስሩ ነው እየተከታተሉ እግዚአብሔር ከክፉ ሁሉ ይጠብቃት የሚሉ በዛው ልክ ካህናት አባቶች አሉ፣ መምህራነ ወንጌል አሉ። ያንቺ ጉዳይ የራሳቸው ጉዳይ ሆኖ ከንፈራቸውን የሚመጡልሽ የሚያዝኑልሽ እና በምንም በአንዳች ነገር እንዳትጨነቂ እኛ በጣም እንወድሻለን። እና ደግሞ ካርድ ሞልተሽ መደወል ነው ወይ ደግሞ ኮልሚ ባክ ላኪልኝ እደውላለሁ። እሺ ሄሉ ይሰማል? አይሰማም እንዴ? እና ሄሉ እንደዛ አድርጊ። በጣም ነው የምንወድሽ። አንቺ ስኛን ትወጂናለሽ? ያው እኔ በጣም ነው የምወዳችሁ ሁላችሁ።
ኦኬ በጣም ደስ ይላል። እኛም በጣም እንወድሻለን። በሁሉም ነገር በርቺ። ኔክስት ዊክ በቃ ፍክት ያለ ፊት ነው የምንፈልገው። በቃ ፍክት ያለ ፊት፣ ፍክት ያለ ፈገግታ። እኛ አንቺ የምንፈልገው የአርብ ጉባኤ ያለ ሁላችሁም እንዳትቀሩ ምናምን እያልሽ እንድትናገር እንጂ እኔ እንደባለፈው አይነት ቪዲዮዎችን ማየት አንፈልግም። ሁላችንም ይሄ የሁላችንም አቋም ነው። በርቺልን። በጣም ነው የምንወድሽ። ያው ሌሎች ነገሮች ምናልባት በሚዲያ መወራት የሌለባቸው ነገሮች ካሉ እኔም ደውልሽና በስልክ እናወራለን እና በጣም እንወድሻለን። የኔ ኔትወርክ በጣም እያስቸገረ ነው ማለት ነው ዛሬ። የኔ ተወዳጆች፣ ሌላው ከመውጣቴ በፊት የምናገረው ንግግር ይሄንን የኔን ፕሮፋይል ሁላችሁም ቻሌንጁን ተቀላቀሉ። ኦኬ፣ ሁላችሁም ቻሌንጁን ተቀላቀሉ። ይሄንን ፕሮፋይል ሁላችሁም አድርጋችሁት ማየት ፈልጋለሁ። እሺ፣ ሁላችሁም እዚህ ውስጥ ያላችሁ ሁላችሁም አድርጋችሁት ማየት ፈልጋለሁ። ኦርቶዶክሳውያን ብቻ ያላችሁ ፕሮቴስታንት የሆናችሁ እህቶች ወንድሞችም እንደምትወዱኝ አውቃለሁ። ይሄ ተውት። አሁን ይሄ ኮሜንት ሴክሽን ላይ ምናምን የምትናገሩትን ነገር ምናምን ተውት። እኔ እንደምትወዱኝ አውቃለሁ። አንድ የማይወደኝ ፕሮቴስታንት እዚህ ምድር ላይ ቢፈጠር፣ አንድ እንደው ገና ስሜ ሲጠራ የሚንቀጠቀጥ ገና ስሜ ሲጠራ ራሱን የሚያዞረው አረፋ የሚደፍቀው አንድ ፕሮቴስታንት ብመለከት እኔ ፓስተር ሶፎንያስ ነው። በቀበሌ ስሙ ነው የምጠራው፣ ፓስተር ሶፎንያስ ብቻ። ሌሎቻችሁ እንደምትወዱኝ አውቃለሁ። ሁላችሁም ቻሌንጁን ተቀላቀሉት። እኔም በጣም ወዳችኋለሁ። በቃ ምንም መሽኮርመም አያስፈልገውም። ትወዱኛላችሁ አውቃለሁ። እኔም በጣም ወዳችኋለሁ። ቀጣይ ሳምንት የኦርቶዶክስ የመልካም ወጣት መርሃ ግብራችን ይቀጥላል። ሁላችሁም እንዳትቀሩ። እንወዳችኋለን። እሺ፣ እንወዳችኋለን። እናንተም እንደምትወዱኝ አውቃለሁ። ቻሌንጁን ሁላችሁም ተቀላቀሉ። የኔ ተወዳጆች፣ መንገድ ላይ ነኝ። በጊዜ ወደ ቤት መግባት አለብኝ። ስለነበረን ጊዜ ሁሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ሁላችሁንም ወዳችኋለሁ። ደህና ደሩልኝ። አሁን እዚህ ውስጥ ያላችሁ ሁላችሁ ኦርቶዶክስ የሆናችሁ ፕሮቴስታንት የሆናችሁ ቶች ወንድሞች ይመስለኛል 1-3 መንፈሳዊ የሆኑ እህት ወንድሞቻችን ላይፍ ከፍተዋል እና እነሱ ጋር ሁላችሁም ጆይን ያደርጉ። እሺ፣ አራት ወንድሞቻችን ላይፍ ከፍተዋል ይመስለኛል። ልደተ ቃል፣ እፎይ፣ ተመስገንና ሶል እና ሁላችሁ አላስፈላጊ የሆኑ ነገሮችን ፕሊስ አትመልከቱ። እንደ ምርጫችሁ ያው ሁሉም ጋር ላይቭ መከፈቱ መልካም ነው። እንደ በየአይነት መርጣችሁ መመገብ የምትፈልጉት ጋር ቁጭ ብላችሁ እንድትከታተሉ በፍቅር ጋብዛለሁ። እፎይ ወንድማችን ጋር፣ ልደተ ቃል ጋር፣ ተመስገን ጋር እና ሶል በጣም ጠንካራ ወንድማችን ሶል እነሱ ላይቭ ላይ ይመስሉኛል እና ሁላችሁ ከላይቭ እንደወጣችሁ እነሱ ጋር ሄዳችሁ እንድትከታተሉ በጌታ ፍቅር ለምናችኋለሁ። እወዳችኋለሁ። ደህና አደሩልኝ። እሺ።